የግርን እያየ ይሄ ኪንግስተን ላይ መደበኛ ቀን ነው። የፊላደልፊያ ሰፈሮች ላይ ተመልከቱ፣ እየጦዙ እንደዚህ ነው የሚተኙት። ቀጥታ ወደ ዞምቢነት ነው የሚቀየሩት። ሰዎቹ እንደተረጋጉ ወደ ዞምቢ ነው የሚቀየሩት። ቆዳውን እየበሉት ነው። የአሜሪካ ሕዝብ አንደኛ ጠላት አደንዛዥ እጽ ነው። አደንዛዥ እጽ መጠቀም አቁሙ፣ እርዳታም አግኙ። እግሬን ተመልከት፣ በሱ ምክንያት ነው እንደዚህ እንኩት። ስለዚህ እነዚህ ጠባሳዎች ተተክሶብህ ነው ማለት ነው። ምን ነበር ቆዳህን መብላት ይጀምራሉ። ከዛ አንዴ ከገባ በኋላ ወደ ስራ እንግባ ቤቢ። እዚህ ጋር ነው ሁሉም ነገር የሚጀምረው። መጠኑ እየጨመረ ነው የሚሄደው። ታይዋለህ። ትራንክ የሚባለው ነገር የተቀላቀለ ፍጥጾች ተቀላቅሎ ማለት ነው። ትራንክ የሚባለው ነገር ምን እንደሚያደርጋቸው ተመልከት። ይታያል። አዎ ውጤቱ ይሄ ነው። ተመልከት። ምን ድራግ ነው እየተጠቀማቸው ያላችሁ? ፌንታኒል ወይስ ትራይን? ሁለቱንም። ምንድነው ያልሽው እናት? ትራንክ የሚባለው በጣም ወደዋለሁ ነው ያለችው። ትራንክ ማለት ጠንካራው? አዎ፣ ምክንያቱም ትራንክ በደንብ ያጦሳቸዋል፣ ለረጅም ሰዓት እንደጦዙ ያቆያቸዋል። ስለዚህ ይሄ መጋገሚያ ማዕከል ነው ማለት ነው። ሮክ ፕራይሜሪ ኬር። የሆነ ሰው ከሱሱ መውጣት ከፈለገ ትረዱታላችሁ ማለት ነው። እንዴት ነው የምትረዷቸው? ቤት ምናምን ነው የምትሰጧቸው? በጣም ጥሩ። እኛ የምንረዳበት መንገድ ወይ መኖሪያ ቤት እንዲሰጣቸው እናደርጋለን፣ ወይ ወደ መጠለያ እንከታቸዋለን። መጀመሪያ ግን እጽ እንዲያቆሙ ነው እናደርገው። የእኛ ፍላጎት እነሱ ሙሉ ለሙሉ እንዲድኑ ነው፣ ወይም ወደ ሪሃብ ይሄዳሉ። ግን ሰዎች አሁንም ይታመማሉ፣ ምክንያቱም ሆስፒታሎቹ እነሱን እንዴት ትሪት ማድረግ እንዳለባቸው አያውቁም። ስለዚህ ሰዎች አያውቁም ማለት ነው። የትራንክና የፌንታኒል ልዩነት። ፌንታኒል የሚባለው በጣም ጠንካራ ነው፣ በጣም ጠንካራ ነው። በዛ ላይ ደግሞ በጣም ርካሹ ነው። እሱ በጣም ርካሽ ነው። በትክክል እንደዚህ ነው የሚያደርጋችሁ ማለት ነው። ልክ እንደነዛ። ይሄኛው አደገኛው አደንዛዥ እጽ፣ ይሄ በእርግጠኝነት ትራንክ ነው። ትራንክ የተቀላቀለ ነው። አዎ ከፌንታኒል ሌላ ቦታ የተሻለ እዚህ የረጋጋዱ አደንዛዥ እጽ ለማግኘት። እዚህ ጋር ደርት አለ። ደርት የአደንዛዥ እጽ ሱሰኛ። አንተ ምርጫ ምንድን ነው? የእኔ ምርጫ ዶፕና ፌንታኒል ነው። ዶፕና ፌንታኒል። አዎ። ለምንድን ነው ሰዎቹ እንደሚገላቸው እያወቁት የሚጠቀሙት? እኔ እንደሚመስለኝ ከሆነ ድብርት ነው። ሰዎች እውነተኛ ዓለሙን እየፈሩ ወደሱ ይገባሉ፣ ወይም ደግሞ ከሱ ጋር ስምምነት ይፈጽማሉ። እዚህ አሜሪካ ደግሞ ትልቅ የሳይኮሎጂ ችግር አለባት። ምናልባት ተደፍረው ሊሆን ይችላል። ሕፃን እያሉ ተጎድቶ ይችላሉ። እናታቸው ሱሰኛ ልትሆን ትችላለች። አባታቸው አይንከባከባቸው እና እነሱ አደንዛዥ መጠቀም ይጀምራሉ። ከዛ ጭንቅላታቸው ላይ ሽጉጥ ደቅነው ይተኩሳሉ። እዚህ አካባቢ ነው በደንብ ያለው። አዎ እዚህ ጋር ፖሊስ አለ። ሳምንት ሙሉ ነው የሚቆሙት። ስራቸው ሰፈሩን መቆጣጠር ነው እና ደግሞ ብጥብጡን ለመቀነስ ነው። ግን አሁንም ብጥብጡ አለ አይደል? አዎ አለ። አዎ ይሄ ምክንያቱም ሙልት ያለ ሰፈር ነው። በጣም ብዙ ሰው ነው ያለው። ለአንድ ፖሊስ 30 ሰው ነው የሚደርሰው። ይሄ ደግሞ ከባድ። ብዙ ሰው ድራግ እየጦዘ ነው ታያለህ። ቆይ ይሄ ሰዎች እጻቸውን ለመግዛት የሚመጡበት ቦታ ነው። ከተለያየ ቦታ ነው የሚመጡት። አዎ ከሁሉም ቦታ ነው የሚመጡት፣ ከተለያዩ ቦታ። ምን ሆና ነው እሷ? ደህና ነሽ እናት? አዎ ደህና ናት። እርዳታ ትፈልጊያለሽ? አይ ደህና ናት። ስለዚህ ሰዎቹ ተከትበዋል ማለት ነው። ከዚህ ቦታ አይላቀቁም። በጭራሽ ከዚህ ሊወጣ አይችሉም። እኔ አሁን 33 ዓመቴ ነው። 19 ዓመቴ እያለሁ ኮሌጅ ተማሪዎች ወደዚህ ይመጣሉ፣ ይሞክሩታል። ከዛም በኋላ መውጣት ያቅታቸዋል። በፍጹም አይወጡም።
ከዛ ይሄን ታያለህ። ከሳምንታት በኋላ ቤተሰቦቻቸው ይመጣሉ። አፋልጉኝ ፎቶ ይዞ ነው የሚመጡት። የአፋልጉኝ ፎቶ እና ይሄ የተለመደ ነገር ሰዎች ወደዚህ ይመጣሉ። ከዚህ ጠፋ። ለመጨረሻ ጊዜ ታየው ማርች 29 ነው። ከዛም በኋላ ማንም ሰው አላየው። በዚህ ዓመት ከአሜሪካ ድራግ ቢጠፋ ብለህ ታስባለህ? የስ ኦር ነው? አዎ 100% ቢጠፋ ደስ ይለኛል። አንተ ከአካባቢው ነው፣ እዛው ተወልደህ እዛው ታድጋለህ። ሙሉ ህይወቴ እዚሁ ነኝ። ምን አይነት ድራግ ነው የሚገላቸው? መረጋጋት ያስፈልጋል። $2 ካለ ትገዛለህ። $2 ብቻ። ስሜ ጆን ነው። በዚህ እጽ ከተጠቀው 18 ዓመት ሆኖኛል። ባለፈው 3 ዓመታት ደግሞ እግሬ ላይ ትልቁ ስር ወጥቶብኛል። እናም ወደ ሆስፒታል ሄጄ ለመታየት ሞክሬ ነበረ፣ ያው ለ15 ጊዜ፣ ነገር ግን አልተሳካም። እግሬ እየተላ ነው። ከእግሬ ላይ በጣም መጥፎ ጠረን ይወጣል እና ለራሴም ይሸተኛል። ከጅንሴ ላይ ከእግሬ ላይ በጣም ነው የሚወጣው ሽታው። ሰውዬ ወደ ሆስፒታል መሄድ ያስፈልጋል። አውቃለሁ፣ መሄድ እንዳለብኝ አውቃለሁ። 15 ጊዜ ሞክሬ ነበር ሆስፒታል ውስጥ ለመቆየት፣ ግን ምንም ማድረግ አልቻልም። እኔ ቮሚት ማድረግ እንዳቆም ምንም ማድረግ አልቻልም። ኧረ እሱ ማድረግ የለብህም አውቃለሁ፣ ግን ይሄን ካላረጉት ማስታወክ ቮሚት ማድረግ ይጀምራል እና ሌላ ነገር ነው የሚፈጠረው። በየ2-3 ሰዓቱ ይሄን ማድረግ አለብኝ። ግን ኮሱን ባታደርገው አሪፍ ነበረ። አውቃለሁ እሱ አሪፍ ነገር ነበር፣ ግን አልችልም። በቃ ሳይለዚን ገሬ ነገር ነው። ዶክተሮች ሳይለዚን ብለው ይጠሩታል። ስለዚህ ማንም አይረዳውም ማለት ነው። አይ ሊረዱት ይችላሉ፣ ግን ድራግ ማቆም አለበት። ስለዚህ አሁን ምንም ህመም አይሰማው ማለት ነው። የሆነ ህመም ይሰማሃል እንዴ? አሁንም ድራጉን ተጠቅሟል መሰለኝ፣ ምንም አይሰማው። እጁ በሰይፍ የተሰየፈን ይመስለው። በጣም ወጣት ነው ደግሞ። ስንት ዓመት ነው? 26። 19 ዓመት የኔ ነበር የጀመርኩት እና ማንም ይረዳ የለም፣ ቤተሰብ ዘመድ ምናምን ምንም ቤተሰብ የለም አንተ ሊረዳ የሚችል ማለት። እናቴ እዛ ጋር ቺያች እናቴ ነች። እናት ነች። ግን መቀረጽ አትፈልግም። እሺ አመሰግናለሁ ወንድሜ፣ መልካም ቀን። አመሰግናለሁ።